እንዴት አንተ በኔ ላይ እንደዚህ ታረጋለህ? እንዴት እንደዚህ ታረጋለህ? ቃል የገባህልኝ ነገር እንደዚህ ነው? አንተ ለኔ ቃል የገባኸው እንደዚህ ነው? ቃሉን በልቶ ጥፍጥፍ ቅርጥፍጥፍ አድርጎ በልቶ ተመልከት እንዴት እንደሚያያት። ይሄ ነገር ነው በቃ አሁን መተው እንጂ ያለበት እሷን በዚህ አክል መጉዳት አያስፈልግም ነበር። እየተውከኝ ከሆነ ከኔ ጋር ሁሉንም ያለውን ነገር ፍታና ከዛ በኋላ ያለውን ነገር ተቀጥላለህ ማለት ነው። በብዙ እህቶቻችን ዘንድ የምናየው ነገር ነው ይሄ እያወራች ያለችው ነገር። አረ ነው አይደል? እኔ ለራሴ ኑሮ ካቃተ ለምን ህይወት ያስክ? ህይወት ያንቺ አይደለሽም እሺ ወቂ እና የራሴ ህይወት ያለኝ ሰው ነኝ እኔ። የራሴ ህይወት አለ? አዎ የራሴ ህይወት አለ። እና እንደዛ ከሆነ ለምን ህይወት ከሌለ ህይወትን ማትፈልገው ከሆነ እኔን ፍታኝና። ስንቴ ነገርኩሽ? ተንዘላዘልካ ሰውዬ። ስንቴ ነገርኩሽ? እንደዛ ነው ሰውዬ። እንደዛ ከሆነ አንተም በመንገድህ እኔም በመንገድ። አመሰግናለሁ። ትክክለኛ ውሳኔ ነው የወሰነችው ግምጃዬ። ይኸው ውጪልኝ፣ ጭራሽ ውጪልኝ። ምን አይነት ባለጌ ነው! እና ይሄ ትወናቸው አይታችኋል አይደል? በጣም ደስ የሚል ትወና ነው ማለት ግምጃዬ ትወና እንደምችል ያሳየችበት ፕሮግራም ነው። ይሄ ፕሮግራም ትተውኛለሽ። ትወናችን እንዴት ነው? ክብራትና ክብራ እንዴት አያችሁት? ስለ ፍቅረኛሽ ግን በደንብ አልነገርሽኝም። እሱን ነገር ግምጃዬ ፍቅረኛ አላት የላትም የሚለው ነገር ሁላችንም ጥያቄው ነበር ነበረ። ትክክለኛ ጥያቄ ነው የተጠየቀው። ይህንን ጥያቄ አሁን በዚህ 2 ደቂቃ ውስጥ ትመልስላለች ብያስ የተጀናጀንሽውም ኢትዮጵያ ስትመጪ ተቀበለሽ የሆነ ጊዜ ያሳለፍሽ ሰው የለሽም? መጀናጀን አልችልም። ታውቃለህ ለምን እንደሆነ ታውቃለህ? ቁጡ ነኝ እና አንድ ሰው በሰላም እንኳን ሊያወራኝ መጥቶ እንደዚህ የሆነ በቃ አለ አይደለ አንቺ እኮ እንደዚህ ነሽ፣ አንቺ እኮ ቆንጆ ነሽ ማለት ከጀመረ ያን ሰው ማውራት አልችልም። እኛ የምናውቀው ግምጃዬ ፍቅር የሆነች ተጫዋች የሆነች ሳቂታ የሆነች ህመሟን በውስጧ የምትደብቅ እንደሆነች ነውና ግምጃዬ ዛሬ የተናገረችው ነገር ብዙ ኦዲየንሶች አላመንም፣ እኔም አላመንኩም። ፍቅረኛ አላት የላትም እዚህ ጋር አሁን ባል ለመሆንሽ ነው እየሞከርሽ ያለሽው ሲላት ተመልሰ ባል ለመሆንሽ ነው እየሞከርሽ ያለሽው ለማለት የፈለገው እሱ አንቺ እንደ ሚስት ተፈቅረሽ ተወደሽ ላይፎችን ማሳለፍ አለብሽ እያላት ነው። ቢዝነስ አይደለም ትዳር። ኦኬ እሺ ጥያቄ ልጠይቅሽ። በጣም የሚወድሽ የሚያፈቅርሽ የሚታመን የራሱ ነገር ያለው ሰው አግቢ እናቱኝ ወለጂ በጥያቄ ያፈጣጣት ሁሉ ነገር ለተከራ ያደርጋለሁ ልጅ ነው ያለሽ አፋፋል ይያላ ማሳካት ያለው ስኬቶች ስላሉ ስኬቶችን ሳልጨርስ ወደ ትዳር አልገባም። አሁን ለምሳሌ ዛሬ ላይ እዚህ የመጣሁት በልጅነቴ በ15 ዓመት ያባቴ ቢድረኝ እዚች ቦታ ላይ ቆሜ አላወራም ነበረ። ለምን አታወሪም? ታወሪም ትችያለሽ። ሁናውስ አላወራም እችላለሁ በሚለው ኦፍ ኮርስ ለታወሪም ትችያለሽ። ግን ደግሞ ለታወሪም ደግሞ ትችያለሽ አይበለውና እንደው ጥሩ ባል ቢያገባሽ የሚረዳሽ ሰው ቢሆን የሚደግፍሽ መኪናውን አምጥቶ በራፍ ላይ ጥሎ እናቴ አይዞሽ ከጎንሽ ነኝ ያለሁት ኢንተርቪው በጣም ቆንጆ አድርገሽ አውሪ እኔ ያለው ከደገመሽ እንደዚህ ባል ማርኬት ይገኛል ከስንት ነበር ወይ ከዛ ሲለቀቅ ደግሞ በጣም ያፈጣጥ ነው እና ይሄ ነገር እሷን ወደ ትዳር ለማስገባት ነው ወይስ እንዴት ነው? ኦ ማይ ጋድ አም ሶሪ። አሁን ከትንሽ ወራቶች በኋላ ሚያዝያ 3 አከብሬያለሁኝ 19 ዓመት ብቻ ይመስላችኋል? በስማ ታሪኳን ስትነግር እኮ ነው 30 ምናምን አመት ያሰብኩት እንዴ ፊትሽ ምን ታውቃለሽ? ሴቶች እኮ 3 ልጆች አለንና ራሳችን ዘለን ነበር የምንወጣው። በዛ ምክንያት ምንድነው አድርገው የሚስሉን ወንድ ናቸው ነው በዛ እና የመን ከተደረስን በኋላ የስደት ጉዞ ምን አይነት እንደነበረ ያጫወተች ነው። ብር እየከፈላችሁ ነው የምትሄዱት? እንዴት ነው ነገሩ? ከዚህ ሲወስዱን ችግር የለውም ምንም ችግር የለውም ተብለን ነው የምንሄደው። መሀል መንገድ ላይ ስንደርስ መሳሪያ የሚይዛሉ ጀላሎቹ። አዎ እዚህ ከተማ ውስጥ አሉ፣ ሀገር ውስጥ አሉ፣ ይመጣሉ በፈለጉ ሰዓት ግን ራሳቸውን አያሳውቁ። እዛም ደግሞ ሳውዲ አረቢያ ከተማው ውስጥ ይገባሉ ግን ደላላ መሆናቸውን አያሳውቁ። ሌላ ማንነት ነው ያላቸው። ሌላ ማንነት ነው ያላቸው። ህይወት አላቸው። አገር ቤት ላይ ሌላ ህይወት አላቸው፣ እዛ ቦታ ላይ ደግሞ ሌላ ህይወት አላቸው። እዚህ ጋር አንድ ሴት ከተመቸችው እህቴንም እንዲህ ነው ማለት ነው ይበሉብኝ፣ እዛው አስቀርቶ ያገባታል። መጫወቻ ሆነች። ኢትዮጵያ ሳሉ ሌላ ሴት ኢትዮጵያ ውስጥ ደግሞ ሚስት አለው። ሳውዲ አረቢያስ? ሳውዲ አረቢያ የሚኖራቸዋል። ምክንያቱም ግዴታ መታገስ ስላለባቸው ከዛም ብር ይላካል። ከዚህም እሷ እንትን ትላለች። ጉድ እኮ ነው። ጉድ ሳይወጣ መስከረም አይጠባ ይባላል እና በጣም የሚገርም ከአንቺ ከሆነዋ ጋር ተመቸችውና ሌላ ሴት ይመጣስ? ያችኛይቱን ይሸኛታል ወይ ወደ ሀገሯ። እግዚአብሔር ሲወዳት እግዚአብሔር ከወደዳት ይጣላታል ማለት ነው። በቃ
እግዚአብሔር ከወደዳት ነው ከዛ ቦታ ላይ የምትወጣው። በስማ ታስረው ሁሉ ይቀመጣሉ ማለት እንደማይሄድ እኔ አሁን አለች እኔ ጋር አብሮ አደጌ ፋሚሊ ኦዲየንስም ያውቃል እና አለች አብሮ አደጌ እኔ ጋር ማለት ነው። እኔ በወር ስወጣ ከዛ ቦታ ላይ ገንዘብ ተልኮልኝ ስወጣ እሷ ገንዘብ ቤተሰብ እጥረት አለው እንደዛ እያለቀሰች ስናስቀራት እሷ አሁን 5 ወር ነው የተቀመጠችው እዛ ቦታ ላይ። ስንት ብር አንቺ ከፍለሽ ወጣሽ? አላቅም ግን ከብቶች ምናምን ነበሩ ቤተሰብም ሌላ ቦታ ላይ እንደዚህ በግጭቱ ምክንያት ወደ ሌላ ቦታ ስለነበሩ አያቶቼ ከብቶቹን ሽጠው ነው ለኔ ገንዘቡ የተላከልኝ። ልትሞት ነው ልትገደል ነው ሲባል እንግዲህ አትችልም ይወላድ እንግዲህ ወላድ ይችላል አይችልም እና ከዛ ቦታ ላይ አስነሱኝ ማለት ነው። ከዛ ቦታ ላይ ስትወጣ 3 ቦታ 4 ነው 3 ቦታ ማረፍ ያለን የመን፣ ፈርሻ፣ ሀራጎ የሚባሉ ቦታዎች አሉ። እነዚህ ቦታዎች ማለት በጣም ከባድ ቦታዎች ናቸው። የምታርፈባቸው ቦታዎች ናቸው። ውሃ የጠራ ውሃ ማታገኝበት፣ የሚፈስ ዝም ብለህ የምትጠጣበት፣ የምትገረፍበት፣ የምትቀጠቀጥበት ቦታዎች ናቸው እነዚህ 3 ቦታዎች ማለት ነው። ሴት ልጅ አዎ ተመትቻለሁ። ማን ይመታሽ? ደላሎች ግን ነፍሳችሁን ለማይማር ግዴታ መክፈል ስላለብኝ ፈርታችሁ ከዚህ ስራ ገንዘብ ስንት ብሩ እኔ ወደ 30 አንድ ቦታ ላይ 38,000 ብር ይሄንን ብቻ ነው የሰማው 31,000 ብር። ከዛ በኋላ ደግሞ አረብ ሀገር ላይ አንድ ሴት ይለምኑና የኔ ቤተሰቦች ያቺ ሴት ገንዘብ ታሲዝና እዛ ሀገር ላሉ እዚህ የመላሉ ሰዎች እሷ እኔን እንደ ሽያጭ ማለት ነው ትገዛኛለች አይነት ነገር። ከዛ ይገርማል። በዚህ ተሻሻለ በሚባል ዘመን የሰው ሽያጭ አረቦች ጋር ሄዳለሁ መልካም ሰው ከገጠመ መልካም ህይወት ትኖራለህ። ሰው ላይ እንደዚህ መጥፎ ህይወት ከገጠመ ሽንት ቤት እዛው አጥበህ መኝታም ሽንት ቤት ይሆናል። ስለዚህ እሷ አረብ ሀገር ሆና ለአንቺ ብር ከፍላ አንቺን ትገዛሻለች እና ከዛ ታሰራሻለች ማለት ነው። ብሩን ራሱ ነው የምትወስደው። በቃ ትቀበልሃለች ነው በቃ እዛ ቦታ ላይ ገንዘብ ትሰጥና አንተን ትቀበልሃለች። ዘመድም ትሁን እህትም ትሁን ገንዘብ ካስገባች በኋላ ነው አንተን ለሷ የሚሰጡት እንጂ ገንዘብ ካላስገባህላት ለሷ ልትሰጥ አትችልም። እላፊ እዛው ድንበር እዛው በቃ ከተማው ልገባ ብለህ እሷ መታ ካልወሰደች አዙሮ ይመልሱሃል። እውነት እየመሰለኝ ድራማ ነው እየመሰለኝ እሳቸው ነው። ስለዚህ ቁማር የሚጫወቱት ማለት ነው። በነፍስ ነው ቁማር የሚጫወቱት እና አረብ ሀገር እንደዚህ ኩና ተንከራታ የገባይ ሴት ደግሞ ድፍረትም ወኔም ሊኖራት ይገባል። በቃ ተፈትና ተሰቃይታ ገብታ ህይወቷን ለማሳመር ገብታ ብዙ ሰው ስትነሱ ስንት ነበረ? 18 ኦኬ። ከዛ አፋር ክልል ስንሄድ እዛ የሰበሰቡ የሚያስቀምጡት አሉ። አንድ ላይ ከተደራጀን በኋላ ነው ለመንገድ የሚያዘጋጁን። ከአፋር ክልል ወደዛ ያው ከባድ ስለሆነ መንገዱ ማለት ነው እና ከዛ በኋላ የኛው አፋር ክልል ውስጥ በጣም ይገርም ነው። ወዴት ሄዳችሁት? ከዛ ከአፋር ክልል ልዩ ቦታዎችን ያን ያክል አላቃቸውም። ጠረፍ ቦታዎችን ነው የማውቃቸው። በእግር ነው የምትሄዱት? በእግር ነው። የት ብላችሁ? ምን ሄደው እንግዲህ ሳውዲ አረቢያ ብለን ነው። ምን መረጃው አላችሁ? ስንት ሺህ ኪሎ ሜትር እንደሆነ ታውቃላችሁ? መረጃ አይደለም ያው ራስ አውጭኝ በቃ አውጭኝ አለ አይደለ? ነፍስ አውጭኝ ሰው የደመ ነፍሱን ይሄዳል። መሀል መንገድ ላይ ከደረስክ በኋላ ተስፋ ትቆርጣለህ። ባይዘው ብዙ ሰው ሲሞት ጓደኛዬ ብዬ አንተን ይዤ ከሄድኩኝ መሀል መንገድ ላይ ከወደቅ ሳትሞት በዚህ አጋጣሚ የስደት ሀሳብ ያላችሁ ሰዎች እንድትሰርዙ ፈልጋለሁ። የሞተብሽ ጓደኛ አለ እንደዚህ መንገድ ላይ? አሉ በጣም ብዙ ልጆች ሞተዋል። እኔ ወደ 4 መጫት ሴት ጭምር ማለት ነው ወልዳ ሳታነጥፍ ልጇን እዚህ ጥላው የሄደች እናት። ምን ነው የሚገላቸው? ራብ፣ ውሃጥም እና ደግሞ ከታችም ከላይም እሳትን ይመቱናል። ያው ህገ ወጥ ስለሆን ማለት ነው። እዛ ላይ የሚመቱ ሴቶች አሉ። የምናልፋቸው ነገሮች እንደዚች በቀጥታ እንደዚህ በቀጭን መንገድ ላይ ነው የምትሄደው። እዚህ ላይ ጠጠር አለ። ያቺ ጠጠር ወደታች ከሄደች ወታደሮችን ቤት ትመታለች። በእነሱ ስር ነው የምናልፈው። በዛ ሰዓት ስንት እየሆንክ ነው? 50 እየሆንክ ነው የምታልፈው። ከ50 25ቱ ይቀራል፣ ይመታል ወይ 25ቱ ይወጣል። በመሳሪያ ምናምን? አዎ በመሳሪያ ትልቅ መሳሪያ ነው የሚጣለው። አንዴ ነው የሚመቱት። ከዛ 50ዎቹን ይዞ ይሄዳል። 50ዎቹን ይዞ ይሄዳል። እኔ ቢያንስ 4 ሰው 5 ሰው እኔ ጋር ቢሞት በሚሊዮን ሞቷል ብዬ አስባለሁ። እስከዛሬ በአረብ ሀገር በእግር በረሃ ላይ የሚሄዱ የሚደክሙ ሰው ቆይ ይሄ ነገር ፊልም አይደለም ማለት እየሄዳችሁ እኮ የኔም ጥያቄ እያሰብኩ ያለሁት ነገር ነው። በቃ እንደዛ ነው። እንደ ድል ሁለትም ሞቶ ሌላው ሊያልፍ ይችላል። ሁለትም ሞቶ ሌላው ሊሞት ይችላል። ማን ነው ተተኩሶብሽ ያውቃል? ባንቺ አጠገብ ምናምን እንደዚህ? አዎ እንዴ ስንቆርጥ ድንበር ሲቆረጥ እኮ ግዴታ ነው የሆነ ኩሽታ ካለ እንደ ድንበር ቆርጣ በሰላም የቆረጠ ሴት ወይም ወንድ ልጅ የለም።
ሴቶች የመደፈር እንትን እኛ እኮ ስናያት በቃ እንደዚህ አይነት ነገር ያሳለፈች ልጅ አትመስልም፣ ግን ደግሞ ስንት ነገር ችላ እዚህ ቦታ ላይ እንዴት እንደተቀመጠች ማሰብ የሆነ ደም ካልወጣ ለቤተሰብ ግዴታ መደወል እንትን ይላል። ገባ እያለቀስክ ነው ወደ ቤተሰብ የምትደውለው። እኛ ግን እና ሪከርድ እንደዚህ ቪዲዮ ይደረጋል፣ እየደሙ እየተቀጠቀጡ ቪዲዮ ይደረግና ይላክላቸዋል። እኛ እዛው ቁጭ ብለን በየተራ ነው እየወጣን እየተገረፍን ወደ ቤተሰብ እንደውለው። ማን ነው የሚገርፋቸው? ደላላ። ምናዊ ነው ደላላው? ኢትዮጵያዊ ነው። አዎ ኢትዮጵያዊ ነው፣ የሀገር ሰው ነው ማለት የእውነት ነው የሚገርፈው። የእውነት ነው የሚገርፈው። እንዳውም አንዳንዴ ንጹህ ሰዎች ታገኛለህ እንጂ ደላሎች ራሳቸው በዚህ ላይ የተቀደደ በዚህ ላይ የተቀደደ ሳንስስቶኝ በፍቅር ብኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ብገፋም ከእምነት ርቄ ከእውነት ደጃፍ ወንድ ልጅ በሀገሩ ላይ ወንድ ሆኖ ቤቱን አስከብሮ ነው የሚኖረው። እዛ ቦታ ላይ አንድ ቃል መተንፈስ አይችልም። አንድ ቃል ከተነፈሰ ወንድ ሆኖ ያው ያን የሚሰራበት ቦታ ስለሆነ የወንድነቱን እንትን ያወርደዋል ማለት ነው። ስበድል ዛሬም ልቤ መቼ የተነዳ ማንም ፈልጎ አሁን አብዛኛውን ሰው ስደተኛ ሲባል ጎርምሶ ጠግቦ የሚወጣ ይመስላቸዋል። ብዙ ሰው የሚረዳው እንደዛ ነው። ስደተኛ ግን የሚወጣው ወይ ተቸግሮ ቤት ላይ የሚያደርገው ሲያጣ፣ ልጅ ወልዶ ልጆቹ ሲያስቸግሯቸው የሚያበላው ሲያጣ የልጆቹ ጫጫታ ብቻ እንትን ስለሚለው ይወጣል። ግማሹ ተምሮ ዲግሪ ዲፕሎማ ያላቸው ልጆች አብረው የመጡ እኛ ጋር ማለት ነው ስራ በማጣት ምክንያት እና አብዛኛውን ግማሽ በግማሽ የሚበልጠው ሴት ልጅ። ብዙ ስራዎች አሉ ሴት ልጅ ወታ ብትሰራ ግን ያን ያክል እንትን ይሄ ነገር በጣም ስሜታዊ አድርጎ እንደዚህ ሊያስለቅሰኝ ይችላል። እና እህቶች አሉ፣ ብዙ ሰዎች አሉ በዚህ አይነት ሁኔታ በዚህ አይነት ስሜት ያለፉ ሰዎች። ዛሬ በእሷ የምንማራቸው ነገሮች ያሳለፈችው ነገር ነው። እናንተም ይሄን ነገር እንዲህ እየተነገረን እንዲህ እየሰማን በቃ ሳናምን ቀርተን አይደለም፣ እያመንን እያወቅን እውነቱን እያወቅን የምንሳሳት አለን። እና እባካችሁን እላችኋለሁ ሴቶችም ወንዶችም በህገወጥ መንገድ ስደት መሄድ ያሰባችሁ ሰዎች ይህንን ስደት ማቆም ይሄ ማሰብ የለባችሁም ፈጽሞ ማለት ነው። በቃ አገራችን ላይ ተሸግረን ብንኖር ይሻላል። ሌላ ጣጣ ነው የምናመጣው ለቤተሰቦቻችንም ለራሳችንም ማለት ነው። ለወደፊት አላማ አለን ብለን ነው በእርግጥ የምንሄደው። ይሄ የታወቀ ነገር ነው። ግን ደግሞ ራሳችሁን ቤተሰባችሁን ማሳዘን የለባችሁ። በቃ ራሳችሁን በጣም መያዝ አለባችሁ። ቢያንስ ፍላጎታችሁን መገደብ አለባችሁ። ስሜታዊ ሆነን የምንወጣበት ወይ ደግሞ የሆነ እንትን ብለን የምንወጣበት ነገር አለ። ይሄ ሁሉ እውነት የሆነ ነው፣ ፊልም አይደለም። እና እባካችሁ እንላችኋለሁ ቤተሰቦች ይህንን ነገር እንዳታረጉ። ልታረጉ የሚያሰባችሁ ካላችሁ እባካችሁ እንላለሁኝ። በጣም አሳዝናኛለች ግምጃ ባሳለፈችው ነገር። አንድ እህት ነበረችኝ እኔም እንደዚህ እንዳንቺው ያሳለፈች። አሁን አልሐምዱሊላህ ጥሩ ቦታ ላይ ነች ያለችው። ግን ደግሞ ይሄ ያሳለፈችው ነገር አንቺ ያሳለፈችው ነገር ከእህቴ ካሳለፈችው ነገር ጋር ተመሳሳይ ስለሆነብኝ ትንሽ ሀዘን ውስጥ ከቶኝ ነበርና በቃ ፈጣሪ የተሻለውን ጥሩን እንዲሰጥሽ እኔ ሁሌም እመኝልሻለሁ። ደግሞ ያው አንቺም ጥሩ ለአንቺ የሚሆን ደግሞ ጠንካራ ሴት ነሽ። ብዙ ሰዎችን እንደምታስተምሪ እተማመናለሁኝ። ከዚህ በላይ ማውራት አልችልም። በጣም